ነገሬ በርሱ እጅ ነው፣ ሞትም በርሱ እጅ ናት። ያስጀመረኝ በድል እንደሚያስጨርሰኝ አምናለሁ። አይኖችን አንስቼ ዛሬ ላይ ሆኜ ነገን አያለሁ። አትሻገርም ያለው እርሱ ማን ነው? ትሻገራለህ የሚል ድምፅ ሰምቻለሁ። ሳልሰጋ ሳልፈራ ዘና ኮራ ብዬ መኖር ጀምሬያለሁ። የታመንኩት ጌታ እርሱ ይታመናል፣ ይህንን አውቃለሁ። ከዚህ የሚበልጥ ክብር ይጠብቀኛል፣ ገና መቻየው። ዛሬ ማለዳ ሕይወታችንን የሚለውጥ ቃል ያስተምረናል። በደንብ አሜን፣ በደንብ አሜን። ዛሬ ለባለ ራእይ ወጣት ተጨባጭ ገንዘብ እንጂ ቀን ብቻ አይደለም። እንደዚህ አንድ ላይ እናነባለን። 1 3 እሺ ሩሮች እሺ የእግዚአብሔር ቃል በኤፌሶን መጽሐፍ ምዕራፍ 4 ቁጥር 32 ላይ ሲናገር እርስ በርሳችሁ ቸሮችና ሩሮዎች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። አሁን የነገርኳችሁ ይቅርታን የመረዳት አስፈላጊነት የሚለው ሐሳብ የአማኝ ብቻ ሳይሆን የማያምን፣ የከተሜ ብቻ ሳይሆን የመለኩሴ፣ የሀብታም ብቻ ሳይሆን የደሃ፣ የጤነኛ ብቻ ሳይሆን የበሽተኛ፣ የተማረ ብቻ ሳይሆን ያልተማረ የሁሉ የጋራ ሀብት ይቅርታል። ሰው በመንፈሳዊ ሕይወቱ እያደገ ማቹር እያደረገ እየበሰለ በሕይወቱ እያደገ ሲሄድ ለሁለት ነገር ከፍተኛ ትርጉም እና ቦታ መስጠት ይጀምራል። የልዩነታችሁ ማሳያና የሕይወታችሁ መገለጫ በሕይወታችሁ እየበሰላችሁ እያደጋችሁ ስትመጡ ሰው በሕይወቱ ማቹር እያደረገ ሲመጣ እየበሰለ ሲመጣ ማደጉ የሚታወቀው ለነገሮች በሚሰጠው ቦታና ለነገሮች በሚሰጠው ትርጉም ነው። የሀገሬ ልጆች ማደጋችሁ በጫማችሁ፣ በብራችሁ፣ በመኪናችሁ ማደጋችሁ በልብሳችሁ፣ በምትነዱት መኪና፣ በምትኖሩበት ቤት አይገለጥም። ለነገሮች በምትሰጡት ቫልዩ፣ ለነገሮች በምትሰጡት ዲፊኒሽን እንጂ ሰው በመንፈሳዊ ሕይወቱ ሰው በማንነቱ እያደገ ሲመጣ ለሁለት ነገር ከፍተኛ ስፍራና ልዩ ትርጉም መስጠት ይጀምራል። የመጀመሪያው የእግዚአብሔር መንግስት ጉዳይ ሲሆን ሁለተኛው ከሰዎች ጋር ያለው ግንኙነት ጉዳይ ነው። ከእግዚአብሔር መንግስት ጋር በተያያዘ እያንዳንዱ ነገር የእግዚአብሔር መንግስት ስለሚከተል የሚከተላችሁ ነገር የሚናገረው እናንተ የምትከተሉትን ነገር ነው። ትልቅ ቦታ፣ ትልቅ ሕይወት፣ ያደገ ውስጣዊ ማንነት መያዝ ስትጀምሩ በሕይወታችሁ ፕራዮሪታይዝ የምታረጉት፣ ቅድሚያ የምትሰጡት፣ ተቀዳሚ የምታረጉት፣ ፊተኛ የምታረጉት የምግብ ጉዳይ፣ የእንጀራ ጉዳይ ተራ 60 70 እና 80 ዓመት አስቆጥሮ አፈር የሚሆን ጉዳይ ታቆሙና ዘላለምን የሚቀጥል እርጅና የማያውቀውን የእግዚአብሔር መንግስት ጉዳይ ማስቀደም ትጀምራላችሁ። ያልተገለጠ ውስጣዊ ማንነታችሁ በውጪ ዓለም በርቶ የሚታየው እናንተ ቅድሚያ በምትሰጡት የህይወት አካሄድ ነው። በውስጣችሁ እናንተ ውስጥ ያለው ህይወት ተገልጦ ሲወጣ ልክ ሙዝ ስትከፍቱት ውስጡ ያለው እንደሚወጣ ልክ እንደዛ እናንተ ውስጥ ያለ የማይታይ ነገር ግን ዘላለምን የሚኖር ትልቅ ስብዕና ወደ ውጨኛው ዓለም የሚገለጠው ለነገሮች በሚሰጠው ስፍራና ትርጉም ነው። የመጀመሪያው ሰው በመንፈሳዊ ሕይወቱ እያደገ ሲመጣ ትልቅ ስፍራ የሚሰጠው ነገር ቢኖር የእግዚአብሔር መንግስት ጉዳይ ነው። ምክንያቱ ደግሞ እያንዳንዱ ነገር የሚከተለው የእግዚአብሔር መንግስት ስለሆነ አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላው ሁሉ ይጨመርላችኋል እንደሚል መጽሐፍ በጭማሪ በቦነስ አሊያም ደግሞ ዝም ብሎ በምርቃት ከዚህ አዲስ አበባ ስትሄዱ ዝዋይ ምሳ ትበላላችሁ። የዝዋይ ምሳ
እግረ መንገድ የሆነ ጉዳይ እንጂ ዋና ጉዳይ አይደለምና ቢጣፍጥ ባይጣፍጥ ስጋ ቢሆን ሽሮ ቢሆን ብስኩት ቢሆን ሚሪንዳ ቢሆን ቦታ እንደማሰጡት ልክ እንደዛው በዚህ ምድር ማግባት በሉት፣ በዚህ ምድር መነገድ በሉት፣ መልበስ በሉት፣ መጠጣት በሉት፣ የፈለጋችሁትን ነገር በሉት እግረ መንገድ ተጨማሪ ጉዳይ እንጂ ዋና ጉዳይ አይደለም። እናንተ የህይወት ተጓዦች ናችሁ፣ የዘላለም መንገደኞች ናችሁ። ስትሄዱ እየሄዳችሁ ያላችሁት የ60 እና የ70 የ50 እና የ40 ዓመት ጉዞ ሳይሆን የዘላለም ጉዞን የጀመራችሁት። የመጀመሪያው ሰው በህይወቱ እያደገ ለመምጣቱ ማሳያው ቅድሚያ የሚሰጠው እና ከፍተኛ ትርጉም የሚሰጠው ለእግዚአብሔር መንግስት ጉዳይ ነው። ምክንያቱ ደግሞ እያንዳንዱ ነገር የሚከተለው የእግዚአብሔር መንግስት ስለሆነ። ሁለተኛው ከፍተኛ ቦታ ከሚሰጠው ነገር ሁለተኛው ከሰዎች ጋር ላለው ግንኙነት ነው። ዛሬ ማስተምራችሁ ይቅርታን ማስተምራችሁ ከሰዎች ጋር ላላችሁ ግንኙነት ነው። ከሰው ጋር ያላችሁ ግንኙነት ከእግዚአብሔር ጋር ያላችሁ ግንኙነት ነጸብራቅ ነው። ጻፉ። ነገሬ በእርሱ እጅ ነው፣ ሕይወትም በእርሱ እጅ ናት። ያስጀመረኝ በድል እንደሚያስጨርሰኝ አምናለሁ። አይኖችን አንስቼ ዛሬ ላይ ሆኜ ነገን አያለሁ። አትሻገርም ያለው እርሱ ማን ነው? ትሻገራለህ የሚል ድምፅ ሰምቻለሁ። ሳልሰጋ ሳልፈራ ዘና ኮራ ብዬ መኖር ጀምሬያለሁ። የታመንኩት ጌታ እርሱ ይታመናል፣ ይህንን አውቃለሁ። ከዚህ የሚበልጥ ክብር ይጠብቀኛል፣ ገና መቻየው። እንደ ቀልድ የተዋችሁት ጓደኝነት ከእግዚአብሔር ጋር ያላችሁን ቀልደኛ ግንኙነት ነው የሚያሳየው። ምንም ሳይመስላችሁ የተዋችሁት ቤተሰብነት የሚያሳየው ከእግዚአብሔር ጋር ያላችሁ ግንኙነት ለእናንተ ምንም እንዳልሆነ ነው። ከእግዚአብሔር ጋር ያላችሁ ግንኙነት ነጸብራቅ ነው ከሰው ጋር ያላችሁ ግንኙነት። ሰው በመንፈሳዊ ሕይወቱ እያደገ ሲመጣ እየበሰለ ሲመጣ ከሰው ጋር ያለው ግንኙነት ከፍተኛ ቦታና ከፍተኛ ትርጉም መስጠት ነው የሚጀምረው። የሰው ጉዳይ ሲታሰብ፣ የጓደኛ ጉዳይ ሲታሰብ፣ የቤተሰብ ጉዳይ ሲታሰብ ከጥፍር ቆሻሻ የማትቆጥረው አይነት ከሆነ ይህ የሚያሳየው አንተ ከእግዚአብሔር ጋር ያለህን ግንኙነት ምን ያህል በተዋረደና በወደቀ አታይ እንደምታየው ነው። ከእግዚአብሔር ጋር ያለህ ግንኙነት የሚገለጠው ከሰው ጋር ባለህ ኮሚኒኬሽን ነው። እንደ ቀልድ የተዋችሁት ቤተሰብነትና ጓደኝነት ከእግዚአብሔር ጋር ያላችሁን ቀልደኛ ግንኙነት ነው የሚያሳየው። ጻፉ። ለመቀበል መስጠት፣ ለመቀበል መስጠት፣ ለመፈቀር ማፍቀር፣ ለመረዳት መርዳት፣ ለመኖር ማኖር፣ ይቅር ለመባል ይቅር ማለት፣ ይቅርታ ማድረግ ተገቢ ነው። የአገሬ ልጆች በቀረው ዘመናችሁ እጅግ ትልቅ ቦታ ልትሰጡት የሚገባ ነገር ቢኖር ስለምትበሉት ምግብ፣ ስለምትጠጡት መጠጥ፣ ስለምትለብሱት ልብስ ሳይሆን ከሰው ጋር ስላላችሁ ግንኙነት ነው። ስሙኝ፣ የትኛውም እናንተ ጋር ያለ ህይወት የሚገለጠው ከሰው ጋር ባላችሁ መስተጋብር ነው። ሀብታም ብትሆን ሳራ በረሃ ላይ ምን ያደርግልሃል? ሰው በሌለበት ሀብታምነት ምን ይሰራልሃል? ሰው ለግንኙነት የተፈጠረ ፍጥረት ነው። እግዚአብሔር አምላክ በኤደን ገነት የሰው ልጅ ፈጠረው። ከፈጠረው በኋላ ብቻውን ይሆን ዘንድ መልካም አይደለም ብሎ ሲል ለትዳር ብቻ የተጻፈ ጥቅስ አይደለም። አንበሳ አለ፣ ዝሆን አለ፣ ቀጭኔ አለ፣ ውሻ አለ፣ እንቁራሪት አለ፣ ብዙ ነገር አለ። እግዚአብሔርም እንደዚህ ያለ ሰው አለ ብቻውን ይሆን ዘንድ መልካም አይደለም አለ። ብቻውን ይሆን ዘንድ መልካም አይደለም የተባለው የሰው ልጅ በኤደን ገነት የነበረ ያልወደቀ አዳም ነው። ያልወደቀው አዳም ብቻውን ይሆን ዘንድ መልካም አይደለም ተብሎ ከተባለ የወደቀው አዳም ከማህበረሰብ ጋር ነው መሆን ያለበት። ነገሬ በእርሱ እጅ ነው፣ ሕይወትም በእርሱ እጅ ናት። ያስጀመረኝ በድል እንደሚያስጨርሰኝ አምናለሁ። አይኖችን አንስቼ ዛሬ ላይ ሆኜ ነገን አያለሁ። አትሻገርም ያለው እርሱ ማን ነው? ትሻገራለህ የሚል ድምፅ ሰምቻለሁ።
ሳልሰጋ ሳልፈራ ዘና ኮራ ብዬ መኖር ጀምሬያለሁ። የታመንኩት ጌታ እርሱ ይታመናል፣ ይህንን አውቃለሁ። ከዚህ የሚበልጥ ክብር ይጠብቀኛል ገና መቻየው። ብዙ ሰዎች ከሰው ጋር ግንኙነት ከማድረግ ይልቅ ከእንስሳ ጋር ግንኙነት ማድረግ ደስ ይላቸዋል። እኔ ውሻ ወዳለው ድመት ወዳለው የሚሉ ሰው የማይወዱ ነገሬ በእርሱ እጅ ነው፣ ሕይወትም በእርሱ እጅ ናት። ያስጀመረኝ በድል እንደሚያስጨርሰኝ አምናለሁ። አይኖችን አንስቼ ዛሬ ላይ ሆኜ ነገን አያለሁ። አትሻገርም ያለው እርሱ ማን ነው? ትሻገራለህ የሚል ድምፅ ሰምቻለሁ። ሳልሰጋ ሳልፈራ ዘና ኮራ ብዬ መኖር ጀምሬያለሁ። የታመንኩት ጌታ እርሱ ይታመናል፣ ይህንን አውቃለሁ። ከዚህ የሚበልጥ ክብር ይጠብቀኛል ገና መቻየው። እርግብ የሚያረቡ ሰው የማይወዱ የውሻቸው መብላት የሚያሳስባቸው የሰው አለመብላት የማያሳስባቸው የዱር አራዊት መንፈስ ያለባቸው ናቸው። ነገሬ በእርሱ እጅ ነው፣ ሕይወትም በእርሱ እጅ ናት። ያስጀመረኝ በድል እንደሚያስጨርሰኝ አምናለሁ። አይኖችን አንስቼ ዛሬ ላይ ሆኜ ነገን አያለሁ። አትሻገርም ያለው እርሱ ማን ነው? ትሻገራለህ የሚል ድምፅ ሰምቻለሁ። ሳልሰጋ ሳልፈራ ዘና ኮራ ብዬ መኖር ጀምሬያለሁ። የታመንኩት ጌታ እርሱ ይታመናል፣ ይህንን አውቃለሁ። ከዚህ የሚበልጥ ክብር ይጠብቀኛል ገና መቻየው። ለውሻቸው አጥንት ይዘው ወደ ቤት ይዘው የሚሄዱ በሰው ጉሮሮ ላይ አጥንት የሚሰኩ ሕይወት በደግ ደራሲ እንደተጻፈ ገጸ ባህሪ እንከን አልባ አይደለችም። ሰው በኤደን ገነት ከእግዚአብሔር ጋር ብቻ ሳይሆን ከራሱም ጋር ነው ጠቡ የቀጠለው። ሰው ከእግዚአብሔር ጋር በኤደን ገነት ተጣላ። በኤደን ገነት የተጀመረው ጠብ ከእግዚአብሔር ጋር ነበር። ከእግዚአብሔር ጋር የተጣላ ሰው ከራሱ ጋር የተጣላ ከሌሎች ጋር የተጣላ ከተፈጥሮ ጋር ተጣላ። ዓለም ጠብ ላይ ነች። ሰው ጠብ ላይ ነው። ሰው ብጥብጥ ላይ ነው። ሰው ችግር ላይ ነው ያለው። ገና ላስተምራችሁ ነው። ነገሬ በእርሱ እጅ ነው፣ ሕይወትም በእርሱ እጅ ናት። ያስጀመረኝ በድል እንደሚያስጨርሰኝ አምናለሁ። አይኖችን አንስቼ ዛሬ ላይ ሆኜ ነገን አያለሁ። አትሻገርም ያለው እርሱ ማን ነው? ትሻገራለህ የሚል ድምፅ ሰምቻለሁ። ሳልሰጋ ሳልፈራ ዘና ኮራ ብዬ መኖር ጀምሬያለሁ። የታመንኩት ጌታ እርሱ ይታመናል፣ ይህንን አውቃለሁ። ከዚህ የሚበልጥ ክብር ይጠብቀኛል ገና መቻየው። እኔ በየሰፈሩ አያለሁ ዝም ብሎ ድንጋይ አንስቶ ውሻ የሚያባር ይላል። አቤት ውሻ የሚያባር ብሎ ከራሱ የተጣላ ካንተ ቢጣላ ይገርማል። ከራሱ የተጣላ ከሰው ቢጣላ ይገርማል። ከእግዚአብሔር የተጣላ ከራሱ ምን ይጣላል? ሕይወት እንከን አልባ አይደለችም። በጤና የሚኖሩ ሰዎች በጤና ጥበቃ ግቢ የሚኖሩ ሰዎች ሳይሆኑ በይቅርታ የሚኖሩ ሰዎች ናቸው። በሰላም የሚኖሩ ሰዎች በብዙ ቦዲጋርድ የሚጠበቁ ሰዎች ሳይሆኑ በይቅርታ የሚኖሩ ሰዎች ናቸው። ፎርጊቭነስን ይቅርታን ስታስቡ በደንብ ስሙኝ። ይቅርታን ስታስቡ ሰው በማንኛውም ጊዜ ሊበድላችሁ እንደሚችል ማወቅ አለባችሁ። ነገሬ በእርሱ እጅ ነው፣ ሕይወትም በእርሱ እጅ ናት። ያስጀመረኝ በድል እንደሚያስጨርሰኝ አምናለሁ። አይኖችን አንስቼ ዛሬ ላይ ሆኜ ነገን አያለሁ። አትሻገርም ያለው እርሱ ማን ነው? ትሻገራለህ የሚል ድምፅ ሰምቻለሁ። ሳልሰጋ ሳልፈራ ዘና ኮራ ብዬ መኖር ጀምሬያለሁ። የታመንኩት ጌታ እርሱ ይታመናል፣ ይህንን አውቃለሁ። ከዚህ የሚበልጥ ክብር ይጠብቀኛል ገና መቻየው። መጽሐፍ ቅዱስ ከበደል ነፃ የሆነ ሕይወት እንደምትኖሩ ማስተማመኛ ማረጋገጫ አይሰጣችሁ። ሰው ለምን ይበድለኛል ብላችሁ ካላችሁ ስለሚጠላችሁ ብቻ ሳይሆን ስለሚወዳችሁ ሊበድላችሁ ይችላል። ስለተናደደ ብቻ ሳይሆን ስለተደሰተም ሊበድላችሁ ይችላል። አንዳንድ ቤተሰቦች ልጆቻቸው እግር ስር ገብተው ይቆነጥጧቸዋል። አይስክሬም ግዛልኝ፣ ፊልም ማየት ፈልጋለሁ፣ የተለያየ ነገር ይከለክላሉ። ቁንጥጥ ድብን እርር እንባው ዱብ 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 እየተበደለ እንደሆነ ይሰማዋል። እና ቤተሰቡን ብጠይቀው እንግዲህ እንደምን አለ ሰላም ነው ወይ? አሁን ልጅህን እየቀጣኸው ነው ያገኘሁት፣ እየቆነጠጥከው ነው፣ ልጅህ እያለቀሰ ነው፣ ለምንድን ነው እንደዚህ አድርገህ የምታስለቅሰው ብትለው ስለምጠላው እንደዚህ አድርጌ ላፈርጠው ነው አይልም።
ስለሚወደው ነው የሚመታው ይላል። ነገው እንዲስተካከል ነው የማያስቀየምኩት ይላል። ለምሳሌ ስንት ትራስ አቅፎ ጓደኞቹን ይዞ ሽምግልና ወጥቶ እሺ ያልሽው ቦይፍሬንድ ትንሽ ቆይቶ ፌደራል ነው የሚሆነው። የት ነሽ ብሎ ይደውላል። ወደ ቤት እየገባው በር ላይ እንዴት በር ላይ ትኛል? እስካሁን 11 ሰዓት እኮ ነው ቀኑ። ከቀኑ 11 ሰዓት ይጣሉና ለማስታረቅ አረ እግዚአብሔር ሰው ታናግረኝ ማገናኘኝ ምናምን ብሎ ደውላት ብሎ ይመጣል። እኔ ጋር ምን አድርጎሽ ነው? ከቀኑ 6 ሰዓት የት ነሽ ብሎ ይደውላል። እና እንደ ስፓርታክስ ያደርገዋል። ልክ በቃ እንደ ጀግና አስታፋ ያጫውተዋል ምናምን። ለምንድን ነው አንተ እንደዛ የምትጮህባትና የምትናገራት? እኔ ያለ እሷ መኖር አልችልም። እኔ ነገሬ በእርሱ እጅ ነው፣ ሕይወትም በእርሱ እጅ ናት። ያስጀመረኝ በድል እንደሚያስጨርሰኝ አምናለሁ። አይኖችን አንስቼ ዛሬ ላይ ሆኜ ነገን አያለሁ። አትሻገርም ያለው እርሱ ማን ነው? ትሻገራለህ የሚል ድምፅ ሰምቻለሁ። ሳልሰጋ ሳልፈራ ዘና ኮራ ብዬ መኖር ጀምሬያለሁ። የታመንኩት ጌታ እርሱ ይታመናል፣ ይህንን አውቃለሁ። ከዚህ የሚበልጥ ክብር ይጠብቀኛል ገና መቻየው። ከዛ እኔ እጽፋለሁ ለካ ሰው ስለሚጠላ ብቻ ሳይሆን ስለሚወድም ሊያሳዝን ይችላል። የመጀመሪያው ፎርጊቭነስን ከባድና መጥፎ የሚያደርገው ነገር ምንድነው ካልከኝ፣ ሰውየው ለምንድነው የበደለኝ ብለህ ስታስብ ስለሚጠላኝ ነው የሚበድለኝ ብቻ ብለህ ካሰብክ ይቅርታ ይከብዳል። ይቅርታ የየትኛውም ክርስቲያናዊ ህይወት ማዕከላዊ ነጥብ ነው፣ ሴንትራል ፖይንት ነው። ገና አልጀመርኩም ትምህርቱ፣ ስሙኝ፣ አሁን ጀምራለሁ። ነገሬ በእርሱ እጅ ነው፣ ሕይወትም በእርሱ እጅ ናት። ያስጀመረኝ በድል እንደሚያስጨርሰኝ አምናለሁ። አይኖችን አንስቼ ዛሬ ላይ ሆኜ ነገን አያለሁ። አትሻገርም ያለው እርሱ ማን ነው? ትሻገራለህ የሚል ድምፅ ሰምቻለሁ። ሳልሰጋ ሳልፈራ ዘና ኮራ ብዬ መኖር ጀምሬያለሁ። የታመንኩት ጌታ እርሱ ይታመናል፣ ይህንን አውቃለሁ። ከዚህ የሚበልጥ ክብር ይጠብቀኛል ገና መቻየው። በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ሰው በከፍተኛ መንፈሳዊ ሙቀት ውስጥ ሲገባ ራባራጋጫና ማትራላ በምናም ብሎ ልሳን ሳይሆን ከውስጡ የሚወጣው ፎርጊቭነስ የሚወጣው። ልክ እናቴ ወጡን እሳቱ ላይ ጥዳው በጣም ሲፈላ ድስቱን እሳቱ ላይ ትጥደዋለች። ከዛ ውስጡ ዘይት ሌላ ነገር ታስገባለች። በጣም እየሞቀ ሲሄድ ፖ ብሎ ገንፍሎ የሚወጣው ኮካኮላ ንጣችሁ እንደዚህ ንጣችሁት ፖ ብሎ ሲወጣ እንዳያችሁት ልክ እንደዛ ሰው በከፍተኛ መንፈሳዊ ግለት በከፍተኛ መንፈሳዊ ሙቀት ውስጥ ሲገባ ከውስጡ ገንፍሎ የሚወጣው ሪቬንጅ አይደለም፣ በቀል አይደለም። አብ በልባችሁ ላይ ሲጣድ፣ ወልድ በልባችሁ ላይ ሲፈላ፣ መንፈስ ቅዱስ ብሎ ሲወጣ አጠገባችሁ ያለውን ሰው የሀገሬ ልጆች እንኳን አይደለም ልብሳችሁን አውልቃችሁ ልብሳችሁን አድርጋችሁ ብትገረፉ ይበርዳችኋል። ለዛው በአጥንትና በጠርሙስ ጅራፍ ኢየሱስ እየገረፉት ከፍተኛ የመከራ እሳት እላዩ ላይ ሲነድ ፖ ብሎ ሲወጣ ጨርሳቸው ሳይሆን ያለው ይቅር በላቸው። የሚያረጉትን አያውቁምና ይቅር በላቸው። ሰው በምንም ተአምር ሰው በከፍተኛ ሁኔታ ሃይማኖታዊ፣ በከፍተኛ ሁኔታ መንፈሳዊ፣ በከፍተኛ ሁኔታ ከዚህ ጋር ተዛማጅነት ያላቸው ነገሮች ውስጥ ገብቶ ሲያበቃ ከውስጡ ገንፍሎ የሚወጣው ነገር ቢኖር ፎርጊቭነስ ነው። ይቅርታ ማለት ምን ማለት ነው? እኔ ነኝ። ይቅርታ ማለት አንድ ወጣት ልጅ አንተ እዛ ጋር ቁም፣ ይሄኛው ግርግዳ ነው ብላችሁ አስቡት። ከኔ ቤት ቀጥሎ ያለው ግርግዳ እሱ ከኔ ቤት ቀጥሎ ያለው ሰው ነው። በዳይ እሱ ነኝ፣ በድሎኝ በዳይ እሱ ቢሆን ይቅርታ ማለት እኔ ብሆን የበደልኩት
በበዳይ ጫማ ውስጥ ቆሜ እኔ በሆነ የበደልኩት ለኔ እንዲደረግልኝ የምፈልገውን አንዳች ነገር ሳላስቀር ለሱ ማድረግ ማለት ነው። ቆይ ከግርግዳው በወዳኛው ማዶ ያለው ማንነት እንደኔነት እሱነቱ እንደኔነት ቆጥሬ ማድረግ ማለት ነው። ወደኔ ዙርማ ይቅርታ ማለት አንተም በኔ እኔም ባንተ ውስጥ የመኖራችን ማህተም ማለት ነው። ነገሬ በእርሱ እጅ ነው፣ ሕይወትም በእርሱ እጅ ናት። ያስጀመረኝ በድል እንደሚያስጨርሰኝ አምናለሁ። አይኖችን አንስቼ ዛሬ ላይ ሆኜ ነገን አያለሁ። አትሻገርም ያለው እርሱ ማን ነው? ትሻገራለህ የሚል ድምፅ ሰምቻለሁ። ሳልሰጋ ሳልፈራ ዘና ኮራ ብዬ መኖር ጀምሬያለሁ። የታመንኩት ጌታ እርሱ ይታመናል፣ ይህንን አውቃለሁ። ከዚህ የሚበልጥ ክብር ይጠብቀኛል ገና መቻየው። አንተም በኔ እኔም ባንተ ውስጥ የመኖራችን ማህተብ ልትሰጠኝ አትችልም። ሰው በልባችሁ ውስጥ በእናንተ ውስጥ ለመኖሩ ብቸኛ ማሳያው ልሰጠው የምትችለው ሰርተፊኬት የለህም። ልሰጠው የምትችለው ብርጭቆ፣ ልሰጠው የምትችለው ጫማ፣ ልሰጠው የምትችለው ምንም ነገር የለህም። በአንድ ነገር መጥፋት ምክንያት፣ በአንድ ነገር መበላሸት ምክንያት ይሄን ነገር ስጠኝ የሰጠኝን እረግጬው አበላሽቸው ሳበቃ ሲመጣ ተበላሽቷል፣ አይጠቅምም፣ አይሄድም፣ አይሆንም። ይሄን ትቶ በሱ ልብ ውስጥ ያ ነገር ሳይሆን እኔ እንዳለው አንተም በኔ እኔም ባንተ ውስጥ ሚስቴ በኔ እኔም በሚስቴ ውስጥ ለመኖራችን ብቸኛ ማህተም ማረጋገጫ ይቅር ብዬሃለሁ ስትለኝ ሚስቴ በኔ ውስጥ ነው የምትኖረው። ካንተ ጋር ያኖረኝ የገዛው ብርጭቆ አይደለም፣ ካንተ ጋር ያኖረኝ የገዛው ሶፋ አይደለም። በኔ ውስጥ ለመኖሯ ምስክሩ ማሳያው ነገሩ ጠፍቶ ሲያበቃ፣ ሄዶ ሲያበቃ፣ ተበላሽቶ ሲያበቃ ያኖረኝ ከሷ ማገኘው ትኩስ ጥብስ የምትሰራልኝ ማኪያቶ የምታፈረፍርልኝ ፍርፍር ሳይሆን እሷ እኔ ውስጥ ለመኖሯ ማሳያ። ልክ የሆነ ጥፋት ስታጠፋ አትቀጥይም ከኔ ጋር አይሆንም ከኔ ጋር ብዬ ስቆርጠው እያልኩ ያለሁት እንደዚህ ነው። ድሮ ቢሆን ምቾቴ ነበር እኔ ውስጥ ያለው፣ አንቺ አልነበርሽም። ፍላጎቴ፣ አቅርቦቴ፣ ክብሬ የኔ ብዬ የምለው የምፈልገው ጉዳይ ጓደኛክ በድሎ ፎርጊቭነስ አልሰጠም ብለህ ስትለው ድሮም ቢሆን አንተ ውስጥ ያለው ጥብስ፣ ማኪያቶ፣ አብራችሁ የምትጠጡት ቡና፣ የምታረጉት ጨዋታ ምናምን እንጂ ልጁ አንተ ውስጥ የለም። ቢኖር ማኖረው የነገሮች አለመኖር የሰውን በልብ ውስጥ መኖር አይከለክለውም። ስማ፣ ይቅርታ መስጠትና መቀበል የማይችሉ ሰዎች በፍጹም አትችልም። እናትህ በአንተ ውስጥ አንተም በእናትህ ውስጥ የመኖራችሁ ብቸኛ ማህተብ ፎርጊቭነስ ነው። እናቴ እወድሻለሁ ብለህ የስሟን ስፔሊንግ እዚህ ላይ መነቀስህ በአንተ ውስጥ ለመኖሯ ማሳያ አይደለም። ይቅርታ የጥፋትህን ቅጣት ማደል ካርድ እንደማደል ማለት ነው። ይቅርታ ስትጠይቅ አጥፍቻለሁና ቅጡኝ የሚል ካርድ የራስህን የቅጣት ካርድ እንደማደል ነው። ኃላፊነቱን እኔ ወስዳለሁ። የተበላሸውን ነገር እኔ ወስዳለሁ። ያጠፋሁትን ነገር እኔ ወስዳለሁ። አንቺ በእኔ ውስጥ እኔም በአንቺ ውስጥ የመኖራችን ብቸኛ ማሳያ። አገልጋዮች በዚህ ማይክ እንጣላና ይቅርታ ሲለኝ በዚህ ከሆነ የመጣብኝ ይቅርታ ሲለኝ ስከለክለው ልጁ ሳይሆን ይሄ ነገር በኔ ልብ ውስጥ ለመኖሩ ማሳያ ነው። ላንተም ይሁን ስፔስ የለኝም፣ ላንተም ይሁን ቦታ የለኝም። እኔ ውስጥ የምፈልገው ጉዳይ አለኝ። እቺን በመታከል መሬት ስትጣላ፣ በመኪና ስትጣላ፣ በ20 ሺህ ብር ስትጣላ፣ በሆነ ነገር ስትጣላ። ፎርጊቭነስ ግን ልክ አቅቶኝ ስወድቅ ሰዎች ፊታቸውን ሲያዞሩ ሰው ነኝና እንደ ሰው ሲደክመኝ ስዝል ተፍገብግሜ ስወድቅ ያ አገልግሎትክ አይደለም፣ ያ ጥንካሬክ ሳይሆን አንተ ራስህ እኔ ውስጥ አለ እና እንቀጥላለን ብለህ ከወደኩበት እኔን ማንሳት ፎርጊቭነስ ይባላል።
ይቅርታ የማይንደው የክፋት ከፍታ፣ የማይደፍነው የጥላቻ ጉድጓድ፣ የማይፈውሰው የጠባሳ አይነት የለም። ይቅርታ አልድን ያሉ ቁስሎች የሚድኑት፣ አልደፈን ያሉ ሁል ጊዜ የሚያረገርጉ የጥላቻ ጉድጓዶች የሚደፈኑት፣ አልፈርስ ያሉ የክፋት ከፍታዎች የሚናዱት፣ ይቅርታን የሚያክል ዌፐን እዚህ ምድር ላይ የለም። ብዙ ብር ነፍስን አይጠግንም፣ ብዙ ወርቅ ህይወትን አይመልስም። እኔም ባንተ አንዳንድ ሰዎች ጥሩ ትምህርት፣ ጥሩ ማኔጅመንት፣ ጥሩ አፕሮች ያሳየዋቸው ጊዜ፣ ጥሩ ጥብስ፣ ጥሩ ተጋቢኖ የጋበዝኳቸው ጊዜ ከኔ ጋር ይሆናሉ። ልክ ሰምቲንግ ነገር ሲበላሽ ፊታቸውን አዙረው ለኔ የሚሆን ቦታ ሲያጡ፣ ድሮም ቢሆን እኔ ሰፕላይ አረግላቸው ለነበረው አቅርብላቸው ለነበረው ዴሊሺየስ የሆነ ነገር እንጂ ለኔ ቦታ እንደሌላቸው ማሳያ ነው። ሊከፋ ቅር ልትሰኝ ልታዝን የሚገባው ይቅርታ ለመጠየቅ መንበርከክ የሚከብድ ከሆነ ይቅርታ የምትጠይቀው ሰው ባንተ ልብ ውስጥ ለሌለው ስፍራ ነው። በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ብረት በኤሌክትሮድ እንደሚቀጠል ግንኙነት በይቅርታ ይቀጥላል። አንዳንድ ሰዎች ይቅርታ አድርጌልሃለሁ፣ ይቅርታ አድርጌለታለሁ፣ እንደ በፊቱ ግን መሆን አንችልም ይላሉ። ይሄ ማለት እግዚአብሔር የሰው ልጅ በድለኛል፣ በልጄ በክርስቶስ ኢየሱስ ይቅር ብያለሁ፣ ፊቴን ግን ማየት አትችልም ብሎ እንደማለት ማለት ነው። ያ በኤደን ገነት እግዚአብሔርን የበደለው የሰው ልጅ ፍራፍሬ ይበላ የነበረ ነው። በክርስቶስ ይቅር የተባለው ግን ፍራፍሬ የሚበላ ሳይሆን በቀኙ የተቀመጠ፣ በግርማው የተቀመጠ፣ መላእክቶች እንኳን ተካፍለውት የማያውቁትን የተቋረጠን ግንኙነት የማያስቀጥል ፎርጊቭነስ አይደለም። ይቅርታ የተቆረጠን የሚቀጥል፣ ይቅርታ የተበላሸን ነገር የሚያስቀጥል ህይወት ነው። እንዲህ ብላችሁ ጻፉ። ይቅርታ ቁጭ በል አንተም በኔ እኔም ባንተ ውስጥ የመኖራችን ማህተብ ነው። ከአባቱ ላይ ድርሻውን ተቀብሎ ሄደ። ትላንትና እንደነገርኳችሁ ከአባቱ ላይ ድርሻውን ተቀብሎ ሄድ። ያ የሄደው ልጅ የተቀበለውን ገንዘብ ይዞ ሄዶ ቢዝነስ ሰራ አይደለም የሚለው፣ ደነሰ። እንደዚህ የደነሰው እንደዚህ ቀይር ዳንስ ሲሉት ወደ ኋላ እንደዚህ ደነሰ። የማይክል ጃክሰን እንደነሰ እንደዚህ ሰው እንደዚህ ደንሳ እንደዚህ ደነሰ። ከሴተኛ ዳሪ ጋር የፈለገውን ሆነ። ዓለምን በጠቅላላ በእጁ ጨበጠ፣ ተንከባለለ፣ በተነ። ሲመለስ አትርፎ ሌላ መኪና ገዝቶ ሳይሆን የመጣው ከስቶ ከሰውነት ተርታ ወጥቶ አባትየው ሲያየው ከሩቅ ልጄ ጠፍቶ ነበር፣ ያውና የኔ ልጅ ቀሪውን ሊወስድብኝ ነው፣ አሁን እንደገና የሚመጣው አይደለም ያለው። በአባቱ ልብ ውስጥ ልጁ ለመኖሩ ብቸኛ ማህተብ ፎርጊቭነስ ነው። ይቅርታ አድርግልኝ ስትል ካንተም ማገኛቸው ተከታታይነት ያላቸው ትኩስ ጥብስ ምናምን ሳይሆን አንተ ራስህ በኔ ውስጥ ለመኖር ብቸኛ ማህተብ ፎርጊቭነስ ነው። እናትን ትወዳታለህ? ወዳታለሁ። አትወዳትም? ውሸት። እኛ ላይ ዝም ብላ አታቀራራም። አንተ የምትወደው ትኩስ ፍርፍር፣ ትኩስ ሽሮ፣ ላጠፋው ጥፋት እንኳን ክሬዲት መቀበል አትችልም። ሱፍ ለብሶ ከረባት አድርጎ ሲሰብክም ያያችሁት እሱ ፎርጊቭነስ እንደሆነ ብታውቁ እንዴት ደስ ይለኛል። ይቅርታ የጽድቅ ሕይወት ጋሻ፣ የቂም ማርከሻ፣ የቃል ኪዳን ማደሻ ነው። የጽድቅ ሕይወት ጋሻ፣ የቂም ማርከሻ፣ የጽድቅ ሕይወት ጋሻ፣ የቂም ማርከሻ፣ የቃል ኪዳን ማደሻ ነው። ይቅርታ የኛ ቤት ጋሻ፣ የጽድቅ ሕይወት ጋሻ። ማን ነው ሚስቴን ወክላ የምትቆም ነች? እሷን አንተ የሆነ ነገር ወርውር እስቲ፣ የሚወረውሩብኝን ትመልሻለሽ። እሺ የኔ ሚስት በዛ በኩል ሁኝማ፣ የኔ ሚስት
ቸርቹን በዚህ ይጎትቱታል። ምክንያቱም እኔ እጄን ወደዚህ ዘረጋለሁ፣ በዚህ ስመለስ በዚህ ስዞር እንደገና በዚህ ዞረች ቤቴን፣ ትዳሬን፣ ቸርቹን ሊበትኑት ከዛም ከዚህም ጠላት ጦር ሲሰብቅ ሚስቴኔን በፎርጊቭነስ በይቅርታ እኔን በይቅርታ ጠላት ከሚወረውርብኝ ነገር መከላከል ያቆመች ቀን ለሚወረውርብኝ ጦር ህይወቴን መስጠት ማግኘት ይጀምራሉ። የኛም ቤት እንዳይበተን ገንዘብ አይጠብቀው። የኛ ቤት ጋሻ የቂም ማርከሻ የሚጠነሰስልን በውስጥ የቋጠርከውን ቂም ምታረክስበት ሰው በረኪና ሲጠጣ ወተት ስትሰጠው እንደሚተወው ልክ እንደዛ ጠዋትና ማታ ረፍት ከነሳና ቁርጠት ከሆነብህ ቂም የምትገላገልበት ህይወት ሲሰለች አንድ አይነት ሲሆንብህ የቃል ኪዳን ማደሽ እንደገና እንድትጣፍጥ እንደገና ህይወት እንዲሸት ጠዋት ከቤት ስወጣ የሰጠችኝን የከበረ ነገር ማታ ስመለስ ጥዬው ስመጣ የታረከው ስትለኝ ጥዬው ነው የመጣሁት ብዬ ስላት የቀጠልንበት እኔም በሷ እሷም በእኔ ውስጥ የመኖራችን ማህተብ ፎርጊቭነስ። በህይወቴ ያዘንኩት ሰዎችን በልቤ ፈልጌ ያጣዋቸው ቃል ለሰው ልሰጠው የምችለው እጅግ ውድ እና ኤክስፔንሲቭ የሆነ ስጦታ ፎርጊቭነስ ብቻ ነው። ይቅር ብዬሃለሁ ስል ይቅርታ አድርግልኝ ብዬ ስል በልቤ ሼልፍ ላይ ተቀዳሚ ቦታ አስቀምጫለሁ፣ ደርድሬያለሁ። እዩኝ እኔን ይቅርታ ባልንጀራክ ለሆነ ሰው የምትከፍለው የነጻነት ዋጋ ነው። ለበደለክ የምትከፍለው የነጻነት ዋጋ ነው። ለበዳይክና ለበደልከው የምትከፍለው የነጻነት ዋጋ ነው። የበደለክ ሰው የበደልከው በበደሉ ምክንያት ከገባበት እስራት ከተያዘበት ማጥ ሰውየውን ነጻ ለማውጣት የምትከፍለው የነጻነት ዋጋ ነው። ሰው ሲበድልም ሲበደልም በበደል ምክንያት በዳይና ተበዳይ እስር ውስጥ ይገባሉ። ይቅርታ አድርግልኝ ብለህ ስትንበረከክ በአንተ ጥፋት ይሁን በሱ ጥፋት ምክንያት የበዳይና የተበዳይ ነፍስ ከገቡበት እስራት ነጻ ለማውጣት የምትከፍለው የነጻነት ዋጋ ነው። ስለዚህ ባጭሩ እንዲህ ብለህ ጻፍ፣ ይቅርታ የነጻነት ዋጋ ነው። ሰይጣን ይቅርታ በመጠየቅና ይቅርታ በማድረግ ምን አገኘ ብሎ ሊጠይቅ ይችላል። ይቅርታ የነጻነት ዋጋ ነው። ነገሬ በእርሱ እጅ ነው፣ ሕይወትም በእርሱ እጅ ናት። ያስጀመረኝ በድል እንደሚያስጨርሰኝ አምናለሁ። አይኖችን አንስቼ ዛሬ ላይ ሆኜ ነገን አያለሁ። አትሻገርም ያለው እርሱ ማን ነው? ትሻገራለህ የሚል ድምፅ ሰምቻለሁ። ሳልሰጋ ሳልፈራ ዘና ኮራ ብዬ መኖር ጀምሬያለሁ። የታመንኩት ጌታ እርሱ ይታመናል፣ ይህንን አውቃለሁ። ከዚህ የሚበልጥ ክብር ይጠብቀኛል ገና መቻየው።